ለአዲስ አበባ ነጋዴዎች በሙሉ ይህ አዲስ መረጃ ሱቄ ወይም ቢሮ የታሸገውን ከሚል ጭንቀት እረፍት የሚሰጥ ይመስላል። የአዲስ አበባ ንግድ ቢሮ የ11 ወራት የሥራ አፈጻጸሙን በገመገመበት ወቅት የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በከተማችን የሚካሄዱ የንግድ ኢንስፔክሽንና ሬጉላቶሪ ስራዎች ነጋዴውን ወደ ህጋዊ ስርዓት የሚያስገቡ እንጂ ከንግድ ስርዓት ውጪ እንዲሆኑ የሚያደርግ መሆን የለባቸውም ብለዋል። የንግድ ድርጅቶች ህግና ስርዓትን ጠብቀው እንዲሰሩ በቅርበት ሆኖ መደገፍ አስፈላጊ መሆኑን አውስተው በድጋፉ አሰጣጥ ወቅት ህጋዊ ሆነው የማይሰሩ ንግድ ድርጅቶችን ወደ ህጋዊነት የመመለስ ስራ ሊሰራ ይገባልም ብለዋል። ይህ የተሰጠው አቅጣጫ በጣም ደስ የሚል ነው። ነጋዴውን ማዳን ሀገርን ማዳን ነው። እዚህ ጋር ግን አንድ ነገር መረሳት የለበትም። ነጋዴው በዚህ አቅጣጫ የሚያገኛቸውን ድጋፎች በዝርዝር ማሳወቅ ቢቻል ነጋዴው ወደ ህጋዊ መንገድ የሚያደርገውን ጉዞ ያቀልለታል። በተሰጠው እድል የማይጠቀመውንም ለመጠየቅ ይጠቅማል። በተለይ አሁን ዓመታዊ ግብር ማሳወቂያ ጊዜ ላይ ስለሆንን የገቢዎች ቢሮም እንደዚህ አይነት ነጋዴውን የሚደግፍና ነጋዴውን በስራ ላይ እንዲቆይ የሚያግዝ ቢሆን ደስ ይላል። እናንተስ በዚህ መረጃ ላይ ምን ትላላችሁ?